የአላህም ብርሃን በአፎቻቸው ሊያጠፉ ይሻሉ። አላህም ከሃዲዎች ቢጠሉም እንኳን ብርሃኑን ገላጭ ነው። እርሱ ያ አጋሪዎቹ ቢጠሉም መልእክተኛውን በመምሪያ መጽሐፍ በእውነተኛው ሃይማኖት በኢስላም ከሃይማኖት ሁሉ በላይ ይፋ ሊያደርገው የላከው ነው። ውድና የተከበራችሁ የነስር ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን አስተምሮ ለብዙዎች ተደራሽ ያደርጉት ስንል መልእክታችን እናስተላልፋለን። አላህ ሱብሓነሁ ወተዓላ ልቦቻችንን እንዲያሰባስብልን የሱን ፍቅርና ውዴታ የምናገኝ በተግባራቸውም በንግግራቸውን የሱን ውዴታና ፊት ፈልገው ከሚሰሩትና ኢማናቸውን የተሟላ ከሚሆኑት እንዲያደርገን ሁሉን ሰሚና ደመና ተቀባይ የሆነውን አላህ ሱብሓነሁ ወተዓላ እንማጸናለን። በበጋ አጋማሽ ፀሐይን በጠራ ሰማይ ላይ ያለምንም ደመና አይተናታልን? አስቡት። አንድን ሰው ያንን ብርሃን በምላሱ ለማጥፋት ወይንም በካባው ሊሸፍን ቢጥር ያ ብርሃንና ድምቀት ይጠፋልን? በጭራሽ። እናም ዛሬ ስለ እኛ ፀሐይ እናወራለን። ዛሬ በሰማይ ስላለችው ፀሐይ አይደለም የምናወራው፣ ይልቅስ በምድር ስላለው ፀሐይ እናወራለን። ዛሬ ስለሚያቃጥለው ፀሐይ አናወራም፣ ይልቅስ ስለሚያበራው ፀሐይ እናወራለን። ስለ ነብይነታቸው ፀሐይ ይህ አብሪ ብርሃን አላህ ሱብሓነሁ ወተዓላ እስከ ፍጻሜ ድረስ የማይቋረጥ ሐሴትን ያመጣ ዘንድ እንዲሁም ሰዎችን ከጨለማ ወደ ብርሃን ያወጣ ዘንድ የላከው ነው። ያ ብርሃንም የተከበሩትን መልእክተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ይህንን በማስመልከት አላህ ሱብሓነሁ ወተዓላ እንዲህ ይላል፣ የአላህም ብርሃን በአፎቻቸው ሊያጠፉ ይሻሉ። አላህም ከሃዲዎቹ ቢጠሉም እንኳን ብርሃኑን ገላጭ ነው። እርሱ ያ አጋሪዎቹ ቢጠሉም መልእክተኛውን በመምሪያ መጽሐፍ በእውነተኛው ሃይማኖትም በኢስላም ከሃይማኖት ሁሉ በላይ ይፋ ሊያደርገው የላከው ነው። በእርግጥም እርሳቸው የምድር ፀሐይ ነበሩ። ዛሬ የምንነጋገረው ስለዚህ ነው። ቁርአን ግልጽና ጠቅለል ባለ ሁኔታ ስለ እሳቸው እንዲህ ይላል፣ አንተ ነቢይ ሆይ እኛ መስካሪ አብሳሪና አስፈራሪ አድርገን ላክነህ፣ ወደ አላህም በፍቃዱ ጠሪ አብሪ ብርሃንም አድርገን ላክነህ። ብርሃኑ ወጋገኑ እየረጨ ነው። የነብይነታቸው ብርሃን ዓለምን እያካበበ ለሚያስተባብሉና እይታቸው ለተጋረደ ሁሉ ይደርሳል። የኢስላም ጠላቶች ሁሌም ቢሆን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጥርጣሬን በመፍጠር መልእክታቸውን ለማጥፋት ማንነታቸውንም ለማጉደፍ አይተኙም። የተለያዩ ቅጥፈቶችንና የተሳሳቱ ሐሳቦችን በመፍጠር ሙስሊሙን ማህበረሰብ ሊያደናግሩ ሲሞክሩና ሙስሊም ያልሆነውንም ማህበረሰብ ስለ ኢስላም በጎ ምልከታ እንዳይኖረው አብዝተው ሲለፉ ይስተዋላል። በእርግጥ በነቢያትና በመልእክተኞች ላይ እንዲህ አይነት ቅጥፈቶች በመስማት ብዙም አይገርምም። ምክንያቱም ይህ የአላህ ሱብሓነሁ ወተዓላ በባሮቹ ላይ ያስቀመጠው የተለመደ የህይወት ሽክርክሪት ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እንደዚሁ ለነቢዩ ሁሉ ከአመፀኞች የሆነ ጠላት አድርገናል፣ መሪና ረዳትንም በጌታህ በቃ። ንጽሕት ስለሆኑት ስለ ምዕመናን እናቶች እና ከእነርሱ ጋር ስለተፈጸመው ጥበብ ያዘለ የመልእክተኛው ጋብቻ ከመግለጼ በፊት የእኛን እምነት ለማቀዝቀዝ እውነትን ለመጋረድና የታላቁን ነቢይ ሙሐመድ ቢን አብዱላህ ሰለላሁ ዐለይሂ ወሰለም ታላቅ መልእክት ለማራከስ በአሁኑ ሰዓት የኢስላም ጠላቶች ያመነሱትን ቅጥፈት ለመመለስ እንሞክራለን። እንዲህ ሲሉም ክሳቸውን ያቀርባሉ። ሙሐመድ ስጋዊ ፍላጎቱን ስሜቱን ተከትሏል። በዚህም በአንድ ሚስት ሊረካ አልቻለም። ከዚህም በላይ ተከታዮቹን ባዘዘበት 4 ሚስትም አልረጋም። ይልቅስ ሚስቶቹን በማብዛት 10 እና ከዛም በላይ ያደረጋቸው። ምክንያቱ ደግሞ እርሱ ልቦናውን የሚከተልና በስሜቱ የሚመራ ሰው ስለነበር ነው። ቅጥፈትና ክሳቸው በዚህ አያበቃም። ከዚህም በተጨማሪ በኢየሱስ አለይሂ ሰላም እና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካከል ትልቅ ልዩነት እንዳለ፣ ይሄውም ኢየሱስ አለይሂ ሰላም ስሜቱን መግታትና ራሱን መቆጣጠር የሚችል መሆኑን፣ በተቃራኒው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ስሜታቸውን የሚከተሉ ሰው እንደነበሩ ይገልጻሉ። ከአፎቻቸው የምትወጣውን ቃል ምን አከበዳት? ውሸትን እንጂ አይናገሩም ይላል አላህ በቁርአኑ ላይ። ይህ ክስ እውነታ ሳይሆን በጥላቻ የተሞላ ቅጥፈት ብቻ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጭራሽ ስሜታቸውን የሚከተሉ እንደነሱ አገላለጽ ሴሰኛ ሰው አልነበሩም። ነገር ግን ለሰው ልጅ የተላኩ መልእክተኛ
ሰዎች ትክክለኛውንና ቅኑን መንገድ ይመሩ ዘንድ እርሳቸውን አርአያ በማድረግ እንደማንኛውም ሰው ትዳር የመሰረቱ ግለሰብ ናቸው። አንዳንድ ሰዎች ስለ ነብያቶቻቸው እንደሚያስቡት እሳቸው አምላክ ወይንም የአምላክ ልጅ አይደሉም፣ ግን በተገለጸላቸው መለኮታዊ ራእይና መልእክት ከእኛ የሚለዩ በተፈጥሮ ግን ልክ እንደኛ ሰው ናቸው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌሎች ነቢያት ስራ የተቃረነ ወይም አዲስ ነገር አልፈጸሙም። ቁርአንም ይህንን ይነግረናል። ከአንተ በፊት መልእክተኞችን በእርግጥ ልከናል፣ ለእነርሱም ሚስቶችና ልጆችንም አድርገናል። ታዲያ ይህ መሰረት የለሽ ውንጀላ ለምን አስፈለገ? አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እነሆ አይኖች አይታወሩም፣ ግን እነዚያ በደረቶች ውስጥ ያሉት ልቦች ይታወራሉ። እነዚህን መሰረት የለሽ ውንጀላዎች ለመመለስ ሁለት ነጥቦችን ማየት ይኖርብናል። እነዚህን ቁም ነገሮች ሳናስተውል ማለፍም አይኖርብንም። እነዚህ ነጥቦች ይዘን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች የመብዛት ጥበብና ስለ ምዕመናን እናት በዝርዝር እንዳስሳለን። የመጀመሪያው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከአንድ በላይ ሚስቶችን ያገቡት በወጣትነታቸው ዘመን ሳይሆን እድሜያቸው ከ50 ዓመት በላይ ከሆነ በኋላ ነበር። ሁለተኛው ሁሉም የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ከአኢሻ በስተቀር ባሎቻቸው የሞቱባቸው ወይም አግብተው የፈቱ ነበሩ። አኢሻ ረዲየላሁ አንሁ በልጅነቷ ነበር ያገቧት። ከነዚህ ሁለት ነጥቦች ተነስተን በቀላሉ የምንረዳው ነገር ቢኖር በጥንተ ነገር አጥኚዎች የቀረቡ ክሶች መሰረታቸው ምን ያክል ደካማ እንደሆነ ነው። ይህም የጋብቻው ዓላማ ስጋዊ ፍላጎትና በዊሳዊያዊ እርካታ መደሰት ከሆነ ያለምንም ጥርጥር ወጣት በነበሩበት ጊዜ ያደርጉት ነበር። በአፍላነት ጊዜያቸው ሊያደርጉት የሚችሉትን በሽምግልና ወራት ማድረግ ባላስፈልጋቸው ነበር። ከዚህም በተጨማሪ ማግባት የነበረባቸው ወጣት ሴቶችን እንጂ ባሎቻቸው የሞቱባቸውን ሴቶች አልነበረም። የበለጠ ደግሞ ይህን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የምናነብ ከሆነ ጉዳዩ ይበልጥ ግልጽ ይሆንልናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጃሚር ኢብን አብዱላህ ረዲየላሁ አንሁ መልካም መዓዛና ደስታ ሲመለከቱ አገባህ እንዴ ብለው ጠየቁት። እሱም አዎን አላቸው። እሳቸው ድንግል ወይንስ ከዚህ በፊት ያገባች አሉት። ጃቢርም ከዚህ በፊት ያገባች እንደሆነ ገለጸላቸው። እሳቸውም ለምን እንድታጫውታት ድንግል ሴት አታገባም ነበር አሉት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለጃቢር ረዲየላሁ አንሁ ወጣት ድንግል ሴት ማግባት ለመጨዋወትና ለደስታ የተሻለ እንደሆነ እየነገሩት ነው። ይህም እሳቸው በትክክል ስጋዊ ፍላጎትና የነፍስያ ደስታ የት እንደሚገኝ ያውቁ ነበር። ጋብቻው ስሜትን ለማርካት ዓላማ ተፈጽሞ ቢሆን ኑሮ አሳማኝ የሚሆነው ወጣት ሴቶችን ቢያገቡ ነበር። ጋብቻውንም በአፍላ ወጣትነታቸው እንጂ በሽምግልና እድሜያቸው መፈጸም ባልኖረባቸው ነበር። እንደሚታወቀው የእርሳቸው ባልደረቦች አላህ መልካም ስራቸውን ይውደድላቸውና ሕይወታቸውንም ጭምር ለእርሳቸው ለመሰዋት ዝግጁ ነበሩ። እሳቸው ጋብቻውን ቢፈልጉ ከመካከላቸው በቁንጅና ወደር ያልተገኘላቸውን ወጣትና ደናግል ሴቶችን ለማጋባት ባልደረቦቻቸው ፍቃደኛ ነበሩ። ታዲያ እሳቸው ይህንን ሁሉ በመተው ለምን ባሎቻቸው የሞቱባቸውን ሴቶች ይመርጣሉ? ሴሰኝነት እውን ይህ ነውን? እነዚህ ያለምንም ጥርጥር የእርሳቸውን መልካምነትና ታላቅነት ሊያጎድፉ የተነሱ ሰይጣናዊ ውሸቶችን ይመልሳሉ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻዎች ከስጋዊ ፍላጎቶች እጅጉን የዘለለ ነው። እያንዳንዱ ጋብቻቸው ያለ ምክንያት የተፈጸመ አልነበረም። ጋብቻቸው በእርግጥ ቅዱስ ዓላማዎችና ትልቅ ግብ ነበረው። የኢስላም ጠላቶች ራሳቸውን ከጭፍን ጥላቻ ካላላቀቁ እንዲሁም በምክንያታዊነት ራሳቸውን ከዋጁ ያለምንም ጥርጥር ጋብቻዎች በእርግጥ ቅዱስ ዓላማዎችና ትልቅ ግብ እንደነበራቸው ይረዳሉ። በዚህ ጋብቻ ውስጥም እጅግ የተከበረና ተወዳጅን ሰው ያገኛሉ። አዛኙን ነቢይ ሰለላሁ ዐለይሂ ወሰለም፣ ሁሉንም ነገሩን ኢስላም ለማስፋፋት መስዋዕት ያደረገውን ነቢይ ያገኛሉ። መሰረታዊ ምክንያቶች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻዎችን በተመለከተ ብዙ ምክንያቶች ሊጠቀሱ ቢችሉም በእነዚህ 3 ምክንያቶች ውስጥ ይጠቃለላሉ። አንደኛ ትምህርት አዘል ምክንያቶች፣ ሁለተኛ ህግ ነክ ምክንያቶች፣ ሶስተኛ ማህበራዊና ፖለቲካዊ ነክ ምክንያቶች። እነዚህን ጠቅለል አድርገን በተራ ከተመለከትን በኋላ ስለ ምዕመናን እናት እየዘረዘርን የእያንዳንዳቸውን የጋብቻ ምክንያት በተናጠል እንመለከታለን።
ትምህርት አዘል ምክንያቶች የመጀመሪያ ዓላማ ያደረገው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶችን ለሴቶች ልክ እንደ መምህር ኢስላማዊ ህግጋተ ትምህርቶችን እንዲያስተምሩ ከምንጩ ስልጠና መስጠት ነበር። እንደሚታወቀው ሴቶች የህብረተሰቡ ግማሽ አካል ናቸው። በዚህም እንደማንኛውም ወንድ የተጣለባቸውን ኢስላማዊ ኃላፊነቶች መወጣት ይኖርባቸዋል። አብዛኛው ሴቶች ጥያቄዎቻቸውን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማቅረብ ያፍሩ ነበር። በይበልጥ ደግሞ እነሱን የሚመለከቱ ወይም ጾታዊ ጥያቄዎች ሲሆኑ ጉዳዩን በግልጽ ለማንሳት ይቸገሩ ነበር። ለምሳሌ እንደ ወር አበባ፣ በወሊድ ጊዜ ስለሚፈጸሙ ክንውኖችና ህግጋት፣ ሌሎችም የጋብቻ አጀንዳዎችን በተመለከተ ሴቶች በግልጽ ለመጠየቅ ሀፍረት ውስጥ ይገባሉ። ሌላው ከመልእክተኛው ሰለላሁ ዐለይሂ ወሰለም ባህሪ ውስጥ አንዱ ደግሞ አይናፋርነታቸው ነበር። እሳቸው በሐዲስ እንደተጠቀሰው ጫጉላ ውስጥ ካለች ልጃገረድ ይበልጥ አይናፋር ነበሩ። እነዚህ ጥያቄዎች በድፍረት በሴቶች ቢጠየቁ እንኳን በግልጽ ለመመለስ ያፍሩ ነበር። አንዳንዴ ግልጽና ቀጥተኛ ያልሆኑ ቃላትን ይጠቀማሉ። ነገር ግን አብዛኞቹ ሴቶች የተጠቀሙበትን ገላጭ ያልሆነ ቃል ላይረዱት ይችላሉ። አኢሻ ረዲየላሁ ዐንሁ እንዳስተላለፈችው አንድ ከአንሷር የሆነች ሴት ረሱል ሰለላሁ ዐለይሂ ወሰለም ከወር አበባ ስለመጽዳት ጠየቀቻቸው። እሳቸውም እንዴት መጽዳት ወይም መታጠብ እንዳለባት አስተማሯት። ከዚያም በቁራጭ ጨርቅና ዝባድ ራሷን እንድታጸዳ ነገሯት። እሷም የአላህ መልእክተኛ ሆይ እንዴት ነው በዚያ ራሴን የማጸዳው አለቻቸው። እሳቸውም ሱብሃንአላህ በዚያ ራስሽን አጽጂ አሏት። ከዛም አኢሻ እንዲህ አለች፣ ወደ እኔ ወሰድኳትና ረሱል ሰለላሁ ዐለይሂ ወሰለም ያሉት ግልጽ ሆኖልኝ ስለነበር በሚገባ አብራራሁላት። እንዲህም አልኳት፣ ምንም አይነት የደም ምልክት እንዳይኖር በዚህ ቁራጭ ጨርቅና በዝባጅ አጽጂው። ከዚያም የት ቦታ ላይ ማጽዳት እንደሚገባትም ግልጽ አድርጌ አስረዳኋት። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ አይነት ጥያቄዎችን በግልጽ ለመመለስ ሀፍረት ውስጥ ይወድቁ ነበር። ይህ ብቻም አልነበረም። እንደዚህ አይነት ጥያቄዎችን በግልጽና ሰው በተሰበሰበበት ለመጠየቅ የሚደፍሩም ጥቂት ሴቶች ብቻ ነበሩ። ሌላ ጠቃሚ ምሳሌ ቡኻሪና ሙስሊም በዘገቡት ሐዲስ ኡሙ ሰላማ ረዲየላሁ ዐንሁ እንዳስተላለፈችው እንዲህ ትላለች። ኡሙ ስለይም የአቡ ጦልሃ ሚስት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደችና እንዲህ አለቻቸው፣ አንቱ የአላህ መልእክተኛ ሆይ አላህ እውነት አያፍርምና በእርግጥ በሴቶች ላይ ወሲባዊ ህልም ከተከሰተ መታጠብ ግድ ነውን? እሳቸውም አዎ ፈሳሽ ካየች አሏት። እሷም ሴቶች ጋር እንዲህ ይፈጠራል እንዲህ ስትል ጠየቀቻቸው። እሳቸውም ታዲያ በምን መንገድ ልጁን እሷ ሊመስል ቻለ አሏት። እሳቸውም ለመግለጽ የፈለጉት የሰው ልጅ ለመፈጠር ምክንያት የሆነውን ፈሳሽ የሚያበረክተው ወንድ ብቻ ለመሆኑን የሴቶችም ድርሻ እንዳለው ነው። በዚህም ልጁ እናቱን ሊመስል ይችላልና አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እኛ ሰውን በህግ ግዳጅ የምንሞክረው ስንሆን ቅልቅሎች ከሆኑ የፍትወት ጠብታ ፈጠር ነው፣ ሰሚ ተመልካችም አደረግ ነው። እንደዚህ አይነት እሳቸውን የሚያሳፍሩ ጥያቄዎች ይመለሱ የነበሩት በሚስቶቻቸው በኩል ነበር። አኢሻ ረዲየላሁ ዐንሁ ብላለች፣ የመዲና ሴቶች ምንኛ መልካም ናቸው። ሀፍረታቸው ዲናቸውን ከመማር አላገዳቸውም። ማንኛውም ሴት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች በመሄድ ስለ ሃይማኖታዊ ጉዳዮች፣ ስለ ወር አበባ ህግጋት፣ ከመውለድ ጋር በተያያዙ መደረግ ያለባቸው ተግባራት፣ ከወር አበባና ሌሎች ተያያዥ ጉዳዮች ለመጽዳት ወዘተ መጠየቅና መረዳት ትችል ነበር። እነሱም መልካም መምህርና ቅን መንገድ አመላካች ነበሩ። በዚህም ለሴቶች ጥሩ መምህራን ጭምር ነበሩ። እንደሚታወቀው የተረጋገጠ ሱና ማለት ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ብቻ አይደለም የሰሩትም ጭምር እንጂ። ይህ በሙስሊሙ ህብረተሰብ ዘንድ የሸሪዓ አንዱ አካል ነው። ታዲያ ከቤት ውስጥ ያለውን የረሱልን ሰለላሁ ዐለይሂ ወሰለም ኢስላማዊ ክንውኖች ማን ያስተላልፍልን? በዚህ ምክንያት የኋላ ኋላ ሚስቶቻቸው የሙስሊሙ ኡማ መምህርና የሐዲስ አስተላላፊዎች ነበሩ። እንዲሁም በነበራቸው ብሩህ የማስታወስ ችሎታም ታዋቂ ነበሩ። ህግ ነክ ምክንያቶች ከረሱል ሰለላሁ ዐለይሂ ወሰለም ጋብቻዎች ጀርባ ያሉ ህግ ነክ ጉዳዮች የሚያጠነጥኑት ከእስልምና በፊት የነበሩ የአረብ ማህበረሰብ በተለምዶ የሚፈጽሟቸውን ተግባራት በእስልምና መሰረት የለሽ መሆናቸውን ማሳየት ነው። ለአብነትም ያህል ጉዲፈቻ በአረቦች ዘንድ ከእስልምና በፊት በሰፊው የሚተገበር ልማድ ነበር። ይህም አንድ ሰው የራሱ ያልሆነን ልጅ በጉዲፈቻነት ከወሰደ በኋላ ልክ እንደ እውነተኛ ልጅ አድርጎ አንተ ልጄ ነህ፣ ንብረቴንም ላንተ አወርሳለሁ፣
አንተም የኔ ንብረት ተወርሳለህ የሚልበት ሁኔታ ነበር። በዚህም የውርስ ህግጋት፣ የፍች ህግጋት፣ ጋብቻና የተከለከለ የጋብቻ ጥምረትን የሚመለከቱ ህግጋት የመሳሰሉት ህጎች በዚህ በጉዲፈቻ ለሚያደርገው ልጅም ያገለግሉ ነበር። እስልምና እንደዚህ አይነት መሰረት የለሽ ህግጋት በሰው ልጅ ላይ ጫና እንዲፈጥሩ አያጸድቅም። ለዚህም የተሳሳተ ተግባር ማቆሚያ ይኖረው ዘንድ አላህ ሱብሓነሁ ወተዓላ ለተልእኮ ነብዩ ሰለላሁ ዐለይሂ ወሰለም ከመምረጡ በፊት ዘይድ ኢብኑ ሐሪስን ረዲየላሁ ዐንሁ በማደጎነት እንዲያሳድጉ የአላህ ሱብሓነሁ ወተዓላ ፍላጎት ሆነ። ከዚያ በኋላ ዘይድ ስሙ ዘይድ ኢብኑ ሙሐመድ ሆነ። ቡኻሪና ሙስሊም በዘገቡት ሐዲስ አብደላህ ኢብኑ ዑመር እንዲህ ይላል፣ ዘይድ ኢብኑ ሐሪስን ይህ የቁርአን አንቀጽ እስከሚወርድ ድረስ ዘይድ ኢብኑ ሙሐመድ እያልን እንጠራው ነበር። ለአባቶቻቸው በማስጠጋት ጥሯቸው፣ እሱ ከአላህ ዘንድ ትክክለኛው ነው ይላል አላህ በቁርአን አያ። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም አንተ ዘይድ ኢብኑ ሐሪስ ኢብኑል ሸራሂል ነህ አሉት። በመቀጠልም የሱ ዘመድ የነበረችውን ዘይነብ ቢንት ጀህሽን ረዲየላሁ ዐንሁ አጋቡት። ነገር ግን ትዳራቸውም ረጅም ጊዜ ሊዘልቅ አልቻለም። ለዚህም ምክንያቱ ዘይድ ኢብኑ ሐሪስ ረሱል ሰለላሁ ዐለይሂ ወሰለም በማግኘቱ ባሪያ የነበረ መሆኑና እሷ ደግሞ የዘር ግንዷ ከተከበሩ ሰዎች ከመሆኑ አንጻር ዘይነብ ረዲየላሁ ዐንሁ ራሷን ከፍ አድርጋ በመመልከቷና እሱን በማንገላታቷ ነበር። ከእስልምና በፊት የነበሩ መሰረት የለሽ ድንጋጌዎችን ለማምከንና ትክክለኛ እስላማዊ ህግጋትን ለማሳወቅ አላህ ሱብሓነሁ ወተዓላ መልእክተኛው ሰለላሁ ዐለይሂ ወሰለም ዘይነብ ቢንት ጀህሽን እንዲያገቧት አዘዘ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የቁረይሾችን መሐመድ የልጁ ሚስት የነበረችውን ሴት አገባ የሚለው ወቀሳና ሐሜት አስፈራራቸው። ቁርአን ይህን የእርሳቸውን ስጋት እንዲህ ሲል ወቀሰ። ለዚያም አላህ በእርሱ ላይ ለለገሰለትና አንተንም ነፃ በመውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነህ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይ በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባነህ። የአላህም ትዕዛዝ ተፈጻሚ ነው። በዚህ መልኩ ከእስልምና በፊት የነበረው የጉዲፈቻ ስርዓት ፍጻሜውን አገኘ። ቁርአንም ይህንን አዲስ ህግ ደነገገ። ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነብዮች መደምደሚያ ነው። አላህም በነገሩ ሁሉ አዋቂ ነው። ቡኻሪ በዘገቡት ሐዲስ ዘይነብ ረዲየላሁ ዐንሁ ለሌሎች የረሱል ሰለላሁ ዐለይሂ ወሰለም ሚስቶች በፉክክር ቃና እንዲህ ትላቸው ነበር፣ እናንተ ያጋቧችሁ ቤተሰቦቻችሁ ሲሆን እኔን ግን ያጋባኝ ከሰባት ሰማያት በላይ ያለው አላህ ሱብሓነሁ ወተዓላ ነው። ማህበራዊ ምክንያቶች ከጋብቻው ጀርባ ያሉትን ማህበራዊ ምክንያቶች በተመለከተ ግልጽ የሚያደርግልን የእርሳቸው ቅርብ ሰው የነበሩትን አቡበክር ረዲየላሁ ዐንሁ እና የዑመርን ረዲየላሁ ዐንሁ ሴት ልጆች ያገቡበትን ሁኔታ በትኩረት ከተመለከትን ነው። ይህ ጋብቻ የተከናወነውም ከተለያዩ የቁረይሽ የዘር ግንድ አባላት ጋር በመሆኑ የተለያዩ ጎሳዎችና ነገዶች ዲኑንና ተከታዮችን ከጥቃትና በመከላከል በመርዳት ረገድ አጋዦች እንዲሆኑ አድርጓቸው ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም የወዳጃቸውንና የጠንካራ ባልደረባቸውን የአቡበክርን ረዲየላሁ ዐንሁ ልጅ ማግባታቸው ለእርሱ እንደ ሽልማት ነበር። አቡበክር ማለት እስልምናን በመጀመሪያ ተቀበሉ ሰዎች መካከል ግንባር ቀደም እንዲሁም ህይወቱንና ገንዘቡን ለእስልምናና ለረሱል ሰለላሁ ዐለይሂ ወሰለም ጥበቃ ያዋለና ሁሉንም ነገሩን ለእስልምና የሰጠ ሰው ነበር። ቲርሚዚ እንደዘገቡት መልእክተኛው ሰለላሁ ዐለይሂ ወሰለም የአቡበክርን ረዲየላሁ ዐንሁ ምንዳ እሳቸው በዚህ ምድራዊ ቆይታ ሊከፍሉ እንዳልቻሉና አላህ ሱብሓነሁ ወተዓላ የፍርዱ ቀን ምንዳውን እንዲሰጠው አላህን ሱብሓነሁ ወተዓላ እንዲለምኑለት ተገልጿል። መልእክተኛው ሰለላሁ ዐለይሂ ወሰለም ለአቡበክር ረዲየላሁ ዐንሁ እስልምናን ሲያቀርቡለት በጭራሽ አላንገራገረም። እሳቸውም ቋሚ ወዳጅ ወይም ጓደኛ እንዲይዙ ቢፈቀድላቸው ያ ሰው አቡበክር እንደሚሆን ገልጸዋል። መልእክተኛው ሰለላሁ ዐለይሂ ወሰለም ለአቡበክር ረዲየላሁ ዐንሁ ልጃቸውን ከማግባት የተሻለ ሽልማት በዚህች ምድር ላይ አላገኙለትም። በዚህም ወዳጅነታቸው እንዲጠናከርና ግንኙነታቸውም ይበልጥ ትልቅ እንዲሆን አስቻሉት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተመሳሳይ የዑመር ረዲየላሁ ዐንሁ ልጅ የነበረችውን ሐፍሷን አግብተዋል። አባቷ በእስልምና ውስጥ ላሳየው ሐቀኝነትና ታማኝነት ታላቅ ሽልማት ነበር። ዑመር በእስልምና ታሪክ ውስጥ ታላቅ ጀግና ነበሩ። አላህ በሱ ሰበብ እስልምናን የላቀና አይነኪ አድርጎትም ነበር።
የመልእክተኛው ጋብቻ ለአቡበክር ረዲየላሁ ዐንሁ እና ለዑመር ረዲየላሁ ዐንሁ የነበራቸውን ክብርና ፍቅር ለመግለጽ ነበር። በተጨማሪም ለዑስማን ረዲየላሁ ዐንሁ ለዓሊ ረዲየላሁ ዐንሁ የነበራቸውን ክብር ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆችን ለእነሱ በማጋባት ገልጸውላቸዋል። እንደሚታወቀው አራቱ አቡበክር ረዲየላሁ ዐንሁ፣ ዑመር፣ ዑስማን፣ ዓሊ እና የረሱል ታላላቅ ባልደረቦች የነበሩ ኸሊፋ በመሆን እስልምናን ያስፋፉና ለእስልምና ትልቅ አስተዋጽኦ ያበረከቱ ናቸው። ፖለቲካዊ ምክንያቶች ከመልእክተኛው ሰለላሁ ዐለይሂ ወሰለም ዋነኛ የጋብቻ ምክንያቶች አንዱ በዙሪያው ከነበሩ ህዝቦች ጋር የጠበቀ ግንኙነት መመስረት ነበር። እንደሚታወቀው ከአንድ ጎሳ ወይም ነገድ ጋር አንድ ሰው በጋብቻ ከተሳሰረ አዲስ የሆነ ዝምድና ይመሰረታል። ይህም አስቸኳይ እርዳታ በሚያስፈልግበት ወቅት ግንባር ቀደም ተሰላፊ ይሆንለታል። ከዚህ በታች ይህንን የሚያጠናቀሩ ጥቂት ምሳሌዎችን እናያለን። የመጀመሪያ ረሱል ሰለላሁ ዐለይሂ ወሰለም የበኒ ሙስጠለቅ ጎሳ መሪ የነበረውን የአልሐሪስን ልጅ ጁወይረሃን አገቡ። በወቅቱ እሷን ጨምሮ ሙሉ የጎሳው አባላት በመልእክተኛው ሰለላሁ ዐለይሂ ወሰለም አንዱ ዘመቻ ላይ የሙስሊሙ የጦር ምርኮኛ ነበሩ። እሷም የጎሳው መሪ ልጅ እንደመሆኗ መጠን ምርኮ ስለሆኑት ወገኖቿ ማስለቀቂያ ገንዘብ ለመጠየቅ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መጣች። የአላህ መልእክተኛም ለእሷ የሚሆነውን ምርኮ ማስለቀቂያ ገንዘብ እሳቸው ሊከፍሉና ከዛም እሳቸውን እንድታገባ ሐሳብ አቀረቡ። እሷም በሐሳቡ ተስማማች። ይህ ጉዳይ ማለትም ከመልእክተኛው ጋር በጋብቻ የተጣመረን ጎሳ በምርኮ ማቆየታቸው ተገቢ እንዳልሆነ ሙስሊሞች አመኑ። ከዚያም ሁሉንም ምርኮኞች በነፃ ለቀቋቸው። ይህን የሙስሊሞች መልካም ተግባር ሲመለከቱ ሙሉ የበኒ ሙስጠለቅ ጎሳ እስልምናን ተቀበለ። ሁለተኛ የሁደይ ቢን አኽጧብ ልጅ የሆነችው ሰፊያህ ረዲየላሁ ዐንሁ በኸይበር ዘመቻ ወቅት ባሏ ከተገደለ በኋላ በሙስሊሞች ቁጥጥር ስር ዋለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለት ምርጫን ሰጧት። አንደኛ ነፃ አውጥተዋት እሳቸውን እንድታገባ፣ ሁለተኛ ነፃ አውጥተዋት በሰላም ወደ አይሁድ ቤተሰቦቿ መመለስ። ነገር ግን እሷ የረሱል ሰለላሁ ዐለይሂ ወሰለም መልካም ስብዕናን ተመልክታ ስለነበር ይህን አጋጣሚ ማሳለፍ አልፈለገችምና እሳቸውን ማግባትን መረጠች። በዚህም እሷን ጨምሮ ብዙዎቹ እስልምናን ተቀበሉ። በአንድ ወቅት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሶፊያ ረዲየላሁ ዐንሁ እሳቸውን ጠላት አድርጎ በመያዝ ረገድ ከሌሎች ይልቅ አይሁዶች እንደሚበልጡ ሲነግሯት እሷም የአላህ መልእክተኛ ሆይ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ተሸካሚም ነፍስ የሌሎችን ሸክም ኃጢአት አትሸከምም የሚለውን የቁርአን አንቀጽ ጠቀሰች። የአላህ መልእክተኛም ኢስላምን ከመረጠች እንደሚያገቧትና አይሁዳዊነትን ከመረጠች ግን ወደ ቤተሰቦቿ መሄድ እንደምትችል ሲያማርጧት እሷ ኢስላምን መምረጧና በእሳቸው ማመኗም ከአይሁድ ቤተሰቦቿ ጋር ከዚህ በኋላ የሚያገናኛት ነገር እንደሌለ ነበር የገለጸችው። አላህ መልካም ስራውን ይውደድላት። በዚህም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሊያገቧት ችለዋል። ሶስተኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሌላው የጋብቻ ጥበባቸው ውስጥ ኡሙ ሐቢባን ያገቡበት ክስተት ነበር። የኡሙ ሐቢባ ረምላ አባት አቡ ሱፊያን በወቅቱ የጠላቶቻቸው የመካ አጋሪዎች መሪ ነበሩ። እሷ መካ በነበረችበት ወቅት እስልምናን ተቀብላለች። ከዚያም ወደ ኢትዮጵያ ከባለቤቷ ጋር ተሰደደች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የባሏን በኢትዮጵያ ውስጥ መሞት ሲሰሙ ኡሙ ሐቢባን ያጋቡት ዘንድ ለሐበሻው ንጉስ ለነጃሺ መልእክት ላኩ። ኡሙ ሐቢባ ይህ ዜና እጅጉን አስደስታት። ምክንያቱም ወደ ቤተሰቦቿ በተመለስ አባቷ በግዳጅ እስልምናን እንድትተው ስቃይ ሊፈጽምባት ይችል ስለነበረ ነው። 400 ዲናር መህር ከተቀበለች በኋላ ወደ መዲና ተመልሳ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም አገባች። የኋላ ኋላ አቡ ሱፊያን እስልምናን ተቀበለ በኋላ ይህ ወሬ ሲወራለት በደስታ ይጎማሸር ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ልጁ በጋብቻ መጠመሯንም በኩራት ይናገርና ክብር እንደሚሰማውም ይገልጽ ነበር። ይህ ጋብቻ የኢስላም ታላቅ ጠላት የነበረውን አቡ ሱፊያንን ጠላትነቱንና በሙስሊሞች ላይ ይፈጽም የነበረውን ጭካኔ ሊያለዝበው ችሏል። ከዚህም በላይ ጋብቻው ለኡሙ ሐቢባ ረዲየላሁ ዐንሁ ከአባቷ ጋር ታግላ በአቋሟ ጽኑ በመሆኗ እንደ ሽልማትም ነበር። የመልእክተኛው ሰለላሁ ዐለይሂ ወሰለም ሚስቶች በእርግጥ ታላቅ ክብር ይገባቸዋል። ከእርሳቸውም በኋላ አንዳቸውም ትዳርን አልያዙም። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ነብዩ በምእመናን ከነፍሶቻቸው ይበልጥ ተገቢ ነው፣ ሚስቶቹም እናቶቻቸው ናቸው።
የዝምድና ባለቤቶችም ከፊላቸው በከፊሉ ውርስ በአላህ መጽሐፍ ውስጥ ከምዕመናንና ከስደተኞቹ ይልቅ የተገባቸው ናቸው። ግን ወደ ወዳጆቻቸው በኑዛዜ መልካም ቢሰሩ ይፈቀዳል። ይህ በመጽሐፍ ውስጥ የተመዘገበ ነው። እንዲሁም በሌላ ቦታ የአላህ መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው። የመልእክተኛው ሰለላሁ ዐለይሂ ወሰለም ሚስቶች መልእክተኛው ሰለላሁ ዐለይሂ ወሰለም ያገባቸው የምዕመናን እናት ብዛት በአጠቃላይ 11 ሲሆኑ እንደሚከተለው ይዘረዘራሉ። ሐዲጃ ቢንት ሑወይሊድ ረዲየላሁ አንሁ፣ 2 ሰውዳህ ቢንት ዘምላህ ረዲየላሁ አንሁ፣ 3 ዓኢሻ ቢንት አቡበክር ረዲየላሁ አንሁ፣ 4 ሐፍሳ ቢንት ዑመር ረዲየላሁ አንሁ፣ ዘይነብ ቢንት ሑዘይማህ ረዲየላሁ አንሁ፣ ዘይነብ ቢንት ጀህሽ ረዲየላሁ አንሁ፣ ኡሙ ሰላማ ወይም ሂንድ ቢንት አቢ ኡመያ ረዲየላሁ አንሁ፣ ኡሙ ሐቢባ ወይም ረምላ ቢንት አቡ ሱፊያን ረዲየላሁ አንሁ፣ 9 ጁወይራህ ቢንት አልሐሪስ ረዲየላሁ አንሁ፣ መይሙና ቢንት አልሐሪስ ረዲየላሁ አንሁ፣ 11 እና የመጨረሻው ሶፊያ ቢንት ሑዌህ ኢብኑ ሐጣብ ረዲየላሁ አንሁ። አንደኛ ኸዲጃ ቢንት ሑወይሊድ ረዲየላሁ አንሁ። ኸዲጃ ረዲየላሁ አንሁ የመልእክተኛው ሰለላሁ ዐለይሂ ወሰለም የመጀመሪያ ባለቤታቸው ነበረች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኸዲጃን ያገቡት በነብይነት ከመላካቸው በፊት በ25 ዓመት ዕድሜያቸው ሲሆን እሷ ደግሞ የ40 ዓመት ሴት ነበረች። በወቅቱ ከእርሳቸው በፊት ሌላ ሰው አግብታ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሷ ሶስተኛ ባል ነበሩ። የመጀመሪያ ባሏ አቡ ሂላል ኢብን ዛህራ ሲሆን ሁለተኛው ባሏ ደግሞ ኢራቅ ኢብኑ አቲህ ይባላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷን በጥበበኛነቷና በአዋቂነቷ ለትዳር መረጧት። ጋብቻቸውም የተሳካ ነበር። የእድሜ ልዩነቶቻቸው ጋብቻቸውን ውብና ያማረ ከመሆን አላገደውም ነበር። ወትሮም ጋብቻቸው ከወሲባዊ ፍላጎት እጅጉን የዘለለ ነበር። ነብዩ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ ሲመጣላቸውና በመልእክቱ መዘጋጀት እንዲሁም ሰውን ወደ ኢስላም መጥራት ሲጀምሩ እሳቸውን ከጎናቸው በመሆን ትረዳና ታግዛቸው ዘንድ የአላህ ሱብሓነሁ ወተዓላ ፍላጎት ሆነ። ለዚህም ነው የመጀመሪያው በእርሳቸው ያመነች ሴት ለመሆን የበቃችው። ለአዋቂነቷ ማስረጃ የሚሆነው የመጀመሪያው ራእይ በሂራ ዋሻ ለመልእክተኛው በተገለጸ ጊዜ ለእርሳቸው የነበራት እሳቤ ተጽናኖት ነበር። በዛ ወቅት በፍርሃት ውስጥ ሆነው ወደ ኸዲጃ ረዲየላሁ አንሁ ሄዱና ደርብኝ አሏት። እሷም ከደረበቻቸው በኋላ ፍርሃታቸው ሲለቃቸው ለኸዲጃ እንዲህ አሏት፣ ኸዲጃ ሆይ በእኔ ላይ ምን እንደተፈጠረ አላውቅም ካሉ በኋላ ስለተከሰተው ጉዳይ ነገሯት። ስለ ራሴ ፈርቻለሁ ሲሉም ገለጹላት። እሷም በጭራሽ እንደምታስብ አይደለም፣ ተረጋጋ፣ በአላህ እምላለሁ፣ አላህ በጭራሽ አያዋርድህም። አንተ እኮ ዝምድናን ትቀጥላለህ፣ እውነትን ትናገራለህ፣ ሰዎችን በመልካም ታዛለህ፣ ደካሞችንም ትረዳለህ፣ እንግዳን በመልካም ታስተናግዳለህ፣ ሰዎችን የሚያስቸግሩ ውጣ ውረዶችን ታቃልላለህ ስትል አጽናናቻቸው። እነኚህ ታላቅ ቃላት ለእሳቸው በእርግጥም የመረጋጋታቸው ምንጭ ነበሩ። እንዲሁም ለእርሳቸው የነበራትን እምነት ለዚህ የተባረከ ነብይ የነበራትንም ፍቅር የገለጸችበት አጋጣሚም ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም የአፍላ ወጣትነት ጊዜያቸውን ከእሷ ጋር አሳለፉ። እስከ ዕለተ ሞቷ ድረስም ሌላ ሴት አላገቡም ነበር። ከዛም በተጨማሪ ከሷ የበለጠ ተወዳጅ ሚስት አልነበራቸውም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሌሎች ሚስቶቻቸው በበለጠ ይወዷትም ነበር። በአንድ ወቅት አይሻ ረዲየላሁ አንሁ ስለሷ በጠየቀቻቸው ጊዜ እውነታውን እንዲህ ሲሉ ነገሯት። ሁሉም ባስተባበለኝ ወቅት እሷ አመነችብኝ። ሁሉም እስልምናን በካደ ጊዜ እሷ እውነት መሆኑን አምና ተቀበለች። ማንም እርዳታ ሊሰጠኝ ፈቃደኛ ባልነበረበት ወቅት እሷ እርዳታዋን ሳትሰስት ለገሰችኝ። አይሻ ረዲየላሁ አንሁ እንደተናገረችው ከረሱል ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እንደ ኸዲጃ የምቀናባት የለም። እንዳጋጣሚ ሆኜ ባይኔ ባለማየቴ ባልታደልም። አያይዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁሌም በግ ካረዱ ወደ ኸዲጃ ጓደኞች ስጋ ይልኩ ነበር። አንድ ቀን በጣም ተናድጄ ሁሌም የሚያስቡት ስለ ኸዲጃ ብቻ ነውን አልኳቸው። እሳቸውም የኸዲጃ ፍቅር አላህ ሱብሓነሁ ወተዓላ ልቤ ውስጥ ታትሞታል አሉኝ። ኸዲጃ ለ25 ዓመታት ሙሉ የረሱል ብቸኛ ሚስት ነበሩ። 15 ዓመት ለነብይነት ከመላካቸው ሲሆን 10 ዓመት ደግሞ ነብይነታቸውን ይፋ ካደረጉ በኋላ ማለት ነው። ከዚህም በተጨማሪ ከኢብራሂም በስተቀር
ሁሉንም ልጆቻቸውን ያገኙት ከኸዲጃ ረዲየላሁ አንሁ ነበር። በሞተች ወቅት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 50 ዓመታቸው ነበር። አላህ መልካም ስራዋን ይውደድላትና። ሶስተኛ ሰውዳ ቢንት ዘምዕ ረዲየላሁ አንሁ። ከኸዲጃ ሞት በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም የሰህራን ቢን አምር አልአንሷሪ ሚስት የነበረችውን ሰውዳ ቢንት ዘምዓን ረዲየላሁ አንሁ አገቡ። አሁንም ቢሆን እሷም ከሳቸው በእድሜ ትበልጥ ነበር። እስልምናን በመቀበሏና ወደ ኢትዮጵያ በመሰደዷ መረጧት። ከስደት ከተመለሰች በኋላ ባሏ በመሞቱ ብቸኛና ረዳት የለሽ ሆነች። ማንም የሚረዳት ሰው አልነበረም። የነበራትም ብቸኛ አማራጭ ወደ ቤተሰቦቿ መመለስ ነበር። ነገር ግን ይህንን ብታደርግ ከፍተኛ ስቃይና እምነቷንም ማጣትም ይከተል ነበር። በዚያ አጣብቂኝ ውስጥ ሳለች ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷን መርዳትን በማሰብ ሊያገቧት የወሰኑት። ይህም ለእሷ ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ለነበራት ሐቀኝነትና ጽኑ እምነት እንደ ሽልማትም ነበር። የሚገርመው ጋብቻው ራስን በወሲብ ለማዝናናት ቢሆን ልክ ጥንተ ነገር አጥኞች እንደሚሉት ወጣት ሴትን እንጂ የ55 ዓመት ዕድሜ ያላትን አግብታ የነበረች ሴት አይመርጡም ነበር። በእርግጥ እሳቸው ለእርዳታና ለሰብአዊነት ታላቅ ተምሳሌት ነበሩ። አይሻ ቢንት አቡበክር ረዲየላሁ አንሁ። አይሻ ረዲየላሁ አንሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት የገባች ሶስተኛ ሚስታቸው ናት። እንዲሁም ከሚስቶቻቸው ውስጥ ብቸኛዋ ድንግል ሆኖ ያገቧት ሴት ነበረች። እጅግ በጣም ብሩህ አእምሮ የነበራት ሲሆን በኢስላማዊ ዕውቀት ዘርፍ ከሌሎች ሚስቶቻቸው የበለጠ ጥልቅ ግንዛቤ ነበራት። ይህ ብቃት ከሚስቶቻቸው ብቻም ሳይሆን ከወንድ ባልደረቦቻቸው ሳይቀር የተሻለ ዕውቀት ነበራት። አብዛኛው የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች አስቸጋሪ ጥያቄ ሲገጥማቸው መፍትሄ በመሻት እሷ ጋር ይሄዱ ነበር። መልእክተኛ ሰለላሁ ዐለይሂ ወሰለም ሁሉንም ሚስቶቻቸውን በእኩል አይን ነበር የሚመለከቱት። በፍቅር ጉዳይ ግን የሰው ልጅ እንደመሆናቸው መጠንና ፍቅር ደግሞ ከሰው ልጅ አእምሮ ቁጥጥር ውጭ በመሆኑ ወደ እሷ ያደሉ ነበር። ይህም እንዲሆን ያስቻለው ለእሳቸው የነበራት ቀረቤታ ነበር። አላህ ሱብሓነሁ ወተዓላ ለሚስቶቻቸው ምርጫን እንዲያቀርቡ አዘዘላቸው። ይኸውም አላህ ሱብሓነሁ ወተዓላና መልእክተኛው ሰለላሁ ዐለይሂ ወሰለም እንዲሁም የመጨረሻውን ዓለም ወይንስ የዚችን ዓለም ደስታና ጌጥ የሚል ነበር። ምርጫውንም ከአይሻ ረዲየላሁ አንሁ በመጀመር ጉዳዩን ቤተሰቦቿን አማክራ እንድትመጣ ነገሯት። በእርግጥ የአላህ መልእክተኛ ቤተሰቦቿ ከእሳቸው ጋር እንድትሆን እንደሚፈልጉ ያውቁ ነበር። መልእክተኛውም ይህን የቁርአን አንቀጽ ከቃላቸው አነበቡ። አንተ ነብዩ ሆይ ለሚስቶችህ እንዲህ በላቸው፣ ቅርቢቱንም ሕይወት ጌጧንም የምትፈልጉ እንደሆናችሁ ኑ አጣቅማችኋለሁና፣ መልካምንም ማሰማራት በመፍታት አሰማራችኋለሁና፣ አላህንና መልእክተኛውን የመጨረሻይቱን አገርም የምትፈልጉ ብትሆኑም እነሆ አላህ ከእናንተ ለመልካም ሰሪዎች ትልቅን ምንዳ አዘጋጅቷል። እሷም አላህና መልእክተኛውን እንዲሁም የመጨረሻውን ዓለም መምረጧን አሳወቀች። ይህ የጋብቻ ትስስር የመልእክተኛውና ሁሉም ነገሩን ለአላህ መስዋዕት ያደረገውን የውድ ወዳጃቸውን የአቡበክርን ረዲየላሁ አንሁ ግንኙነት ያጠበቀ ነበር። ትክክለኛ የእርሳቸው ፈለግና ትዕዛዝ በህዝበ ሙስሊሙ ዘንድ እንዲታወቅም ያገዘ ነበር። በተለይም ደግሞ ሴቶች በተለይም ወጣት ሴቶችን የሚመለከቱ ትዕዛዛት የተብራሩበት ጋብቻ ነበር። አራተኛ ሐፍሷህ ቢንት ዑመር ረዲየላሁ አንሁ። ረሱል ሰለላሁ ዐለይሂ ወሰለም ኢስላም ጀግና የነበረውንና በበድር ዘመቻ የተሰዋውን የኸኒስ ኢብኑ ሁዘይፋ ሚስት የነበረችውን ሐፍሷን አግብተዋል። ቡኻሪ እንደጠቀሱት የሐፍሷ አባት ዑመር የረሱልን ሰለላሁ ዐለይሂ ወሰለም ልጅ አግብቶ ለነበረው ለዑስማን ረዲየላሁ አንሁ ሚስቱ ከሞተች በኋላ እንዲያገባት ጠይቆት ነበር። እሱ ግን ፍቃደኛ አልነበረም። ከዛም ወደ አቡበክር በመሄድ ልጃቸውን ያጋባት ዘንድ ጠየቁት። አቡበክር ግን ምንም ምላሽ ሳይሰጥ ዝምታን መረጠ። ኋላ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ለጋብቻ ጠይቀዋት አገቧት። አቡበክር ዝምታን የመረጡበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ሐፍሷ ረዲየላሁ አንሁ ባሏ ከሞተ በኋላ ሊያገቧት እንዳሰቡ ስላወቀ ነበር። እዚህ ጋር ግን የምንገነዘበው የዑመርን ረዲየላሁ አንሁ ታላቅነት ነው። ለእሷ የሚመጥናትን ጥሩ ሰው እንድታገባ ያለው ጉጉት ሰዎችን በመጠየቅ ሳይቀር በተግባር ገልጾላታል። አሁን ላይ እኛ ሙስሊሞች ከዲናችን ምን ያህል እንደራቅን ራሳችንን መታዘብ እንችላለን። ለኢስላማዊ ህግጋት እየቀረብን አለመሆናችን ሁሌም ልጆቻችንን ሀብታምና በቁሳዊ ዓለም የተከበረ ሰው እስኪመጣ ድረስ
ከጋብቻ ርቀናቸዋል። አምስተኛ ዘይነብ ቢንት ኹዘይማ ረዲየላሁ አንሁ። ቀጥሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በበድር ዘመቻ ላይ የተሰዋውን የጀግናውን ዑበይዳህ ኢብኑ አልሐሪስ ኢብኑ አብዱል ሙጠሊብ ሚስት የነበረችውን ዘይነብ ቢንት ኹዘይማ ረዲየላሁ አንሁ አገቡ። በወቅቱ እሷ የወሰደችው ኃላፊነት በዘመቻው ወቅት ጉዳት የደረሰባቸውን ሰዎች ዘመቻው በአላህ ፍቃድ በአሸናፊነት እስከሚጠናቀቅ ድረስ ሕክምና መስጠት ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም ጽኑና የማያወላውል አቋሟን ታጋሽነቷንና ረዳት የለሽ መሆኗን ሲመለከቱ ሊያገቧት ወሰኑ። ሼህ መሐሙድ ማህሙድ የመልእክተኛው ሰለላሁ ዐለይሂ ወሰለም ጨዋ ሚስቶች በሚለው ግሩም በሆነው የመመረቂያ ጽሑፋቸው ስለዚህ ጋብቻ ሲናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷን ሲያገቧት በወቅቱ 60 ዓመቷ ሊሞላት 2 ዓመት ብቻ ነበር የቀራት። ታዲያ እነኚህ ጭፍን ተቺዎች እንደሚሉት በእውነት ጋብቻው ስጋዊ ፍላጎቶችንና ወስባዊ እርካታን ያለመ ነበረን? ወይንስ ከታላቁ ነብይ ውስጥ ያለውን ታላቅነት የሰብአዊነትና የእዝነት ክፍል ነው? እነኚህ ጥንተ ነገር አጥኚዎች በእውነት ላይ ስለሚቀጥፉት ቅጥፈት አላህን አይፈሩምን? ይላሉ። ስድስተኛ ዘይነብ ቢንት ጀህሽ ረዲየላሁ አንሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የዘይድ ቢን ሐሪስ ረዲየላሁ አንሁ ፍች የሆነችውን ዘይነብ ቢንት ጀህሽን አገቡ። የጋብቻው ዓላማ ከዚህ በፊት እንደተጠቀሰው ህግጋትን ማስተማር ነው። ይህም ከእስልምና በፊት የነበሩ እስልምና የማይቀበላቸውን ተግባራት ማስቀረት። ይህ ጋብቻ አንዳንድ ጥንት ነገር አጥኞች በእነሱ ተከታዮች ዘንድ እስልምናን ለማጥላላት ተጠቅመውበታል። አብዛኛው አይሁዶችም በአንዳንድ መጽሐፍቶቻቸው ውስጥ እስልምናን ለመተቸት የተጠቀሙትን የፈጠራ ክስ ተመርክዘው ለመወንጀል ሞክረዋል። ክሱ ይህንን ይመስላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ዘይድ ኢብኑ ሐሪስ ሚስት ከተመለከቱ በኋላ በፍቅር ስለወደቁ እንዲህ አሉ። ልብን ለሚቆጣጠረው አላህ ሱብሓነሁ ወተዓላ ምስጋና ይገባው። ዘይድ ወደ ቤቱ ሲመለስ የተፈጠረውን ሚስቱ ነገረችው። ከዛም ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድ ፍች እንደሚፈልግ ነገራቸው። ኢብኑል አልዓረቢ ይህን ቅጥፈት አስመልክተው ሲናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷን አይተው በፍቅር ወደቁ የሚለው እጅግ የተሳሳተ ነው። ከዛ በፊት የሂጃብ ድንጋጌ ሳይወርድ እሷ አብራቸው ነበረች። ታዲያ ካገባች በኋላ እንደገና በአዲስ ፍቅር ወደቁ? እንዲህ አይነት የተበላሸ ግንኙነትንስ ንጹህ ልብ አያስተናግድም። አላህ ለመልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል፣ አይኖችህንም ከነርሱ ከሰዎች ክፍሎችን በእርሱ ልንፈትናቸው ወደ አጣቀምንበት ወደ ቅርቢቱ ህይወት ጌጦች አትዘርጋ። ኢብኑ አልዓረቢ ባደረጉት ጥናት እነዚህ የአይሁድ ታሪኮች መሰረት የለሽና ነጭ ውሸት መሆናቸውን ገልጸዋል። የዘይነብንና ረዲየላሁ አንሁ የዘይድን ረዲየላሁ አንሁ ያለፈ የግል ታሪክ ማንነት ስንመለከት ያለመግባባታቸው መንስኤ የኑሮ ደረጃቸው እንደሆነ እንረዳለን። ዘይነብ ከተከበሩ ሰዎች የምትመደብ ሲሆን ዘይድ ደግሞ ባሪያ ነበር። አላህ ሱብሓነሁ ወተዓላ በዚህ ጋብቻ ከዚህ በፊት የነበረውን ከእውነት የራቀ ጎሰኝነት አጥፍቶ እውነተኛ የእስልምናን የበላይነት ጽንሰ ሐሳብ እሱም አላህን በመፍራት የሚገኝ ክብር መስፈርት እንዲሆን አዘዘ። በዚህም መልእክተኛው ሰለላሁ ዐለይሂ ወሰለም ለዘይነብ ረዲየላሁ አንሁ ዘይድ ለሷ ጥሩ ባል ሊሆን እንደሚችል ጠቆሟት። እሷ ግን የዘሯ የበላይነት ተሰማት። ይህም ኩራት ጋብቻውን ላለመቀበል ዳረጋት። እይታዋ ይስተካከል ዘንድ አላህ ሱብሓነሁ ወተዓላ ይህንን የቁርአን አንቀጽ አወረደ። አላህና መልእክተኛውን ነገርን በፈረዱ ጊዜ ለምእመናንና ለምእመናት ስትነግራቸው ለእነሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥ ተሳሳተ። ዘይነብ ወዲያውኑ ለነብዩ ሰለላሁ ዐለይሂ ወሰለም ምክር ራሷን በማስገዛት ዘይድን አገባች። ያም ሆኖ ሙሉ ለሙሉ ደስተኛ አልነበረችም። ይህም በመካከላቸው ልዩነት እንዲፈጠርና ትዳራቸው ችግር ላይ እንዲወድቅ ሆነ። መልእክተኛው ሰለላሁ ዐለይሂ ወሰለም ዘይነብ ገና ወጣት እያለች ጀምሮ ያውቋት ነበር። የእርሳቸው ዘመድም ነበረች። ታዲያ እሷን ማግባት ቢፈልጉ ኑሮ ለሌላ ሰው ለትዳር አሳልፈው ከሰጡ በኋላ እንደገና መልሰው አፋታው ማጋባት ወይንስ መጀመሪያውኑ ከማግባቷ በፊት ወጣት እያለች በቀላሉ ማግባት? የሚያቀርቧቸው ክሶች ይህን ያህል ስሜት የማይሰጡ ናቸው። ለዚህም ቅጥፈታቸው ደግሞ ጭራሽ የማይገናኙ ማስረጃዎችን ለመጥቀስ ይሞክራሉ። በዋናነት የሚጠቅሱት ለዚያም አላህ በእርሱ ላይ ለለገሰለትና አንተንም ነፃ በመውጣት በእርሱ ላይ ለለገሰለት ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነህ ሚስትህን በአንተ ዘንድ ያዝ፣
ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይ በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባነ። የአላህም ትዕዛዝ ተፈጻሚ ነው። ይህን በማንሳት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በነፍሳቸው ውስጥ እንደደበቁት የተገለጸው የእሷን ፍቅር መሆኑን ይገልጻሉ። ይህ ክስ ፍጹም የተሳሳተና ከእውነት የራቀ ነው። ታዲያ አላህ ሱብሓነሁ ወተዓላ ግልጽ ሊያደርግ የፈለገው ነገር ምንድን ነው ከተባለ አላህ ሱብሓነሁ ወተዓላ ግልጽ ለማድረግ የፈለገው ለዘይነብ ያላቸውን ፍቅር አልነበረም። ነገር ግን የጉዲፈቻን መሰረት የለሽ ተግባር ለማስቀረት አላህ ያዘዘውን ተግባር ለመፈጸም ማንገራገራቸውን ነበር። በወቅቱ ሙሐመድ የልጁ ሚስት የነበረችውን ሴት አገባ የሚለው የጠላቶቻቸው ትችት አስፈርቷቸው ነበር። አላህም ይህን አስመልክቶ በግልጽ ሲናገር እንዲህ ይላል። ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባነ። የአላህም ትዕዛዝ ተፈጻሚ ነው። እነዚህ መሰረት የለሽ ወንጀላዎችና ቅጥፈቶች ግልጽና አሳማኝ ከሆነው እውነታ ጋር መጋፈጥ ተስኗቸው ሁሌም ፊት ለፊት እንዲህ ይወድቃሉ። ሰባተኛ ኡሙ ሰላማ ሂንድ አልሙኸዘማ ረዲየላሁ አንሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስልምናን በመጀመሪያ ተቀበሉት ውስጥ የሚገኘውን የአብዱላህ ኢብኑ አብዱል አሳድ ባለቤት የነበረችውን ኡሙ ሰላማን አገቡ። እሱና ባለቤቱ ወደ ኢትዮጵያ ተሰደው በዛም ልጃቸውን ሰልማንን ወልደዋል። ባለቤቷ በኡሁድ ዘመቻ ሲሰዋ 4 ምስኪንና ረዳት የለሽ ልጆችን ትቶላት አለፈ። በዚህ አስቸጋሪ ወቅት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዘኗን ትረሳ ዘንድ ለጋብቻ በመጠየቅ ለማገዝና ለማጽናናት ወሰኑ። እሷም ይቅርታን ሊያደርጉላት ከጠየቀች በኋላ እንደምትመለከተው እድሜ ገፋ የልጆች እናት ነኝ፣ ከዚያ በተጨማሪ በጣም ቅናተኛ ሰው ነኝ አለቻቸው። እሳቸውም ልጆቹን እንደ ልጃቸው አድርገው እንደሚያሳድጉላት ቅናቱን በተመለከተ ደግሞ አላህ ሱብሓነሁ ወተዓላ ከልቧ ላይ እንዲያስወግድላት ዱዓ እንደሚያደርጉላት በመግለጽ ጋብቻቸውን ፈጸሙ። ካገቧት በኋላ ትኩረት ሰጥተው ልጆቹን በማስተማር የአባትነት ሚናን በመተካት መልካም አባት መሆንም ችለው ነበር። ኡሙ ሰላማ ረዲየላሁ አንሁ ከተከበረ ቤተሰብ ከመሆኑ አንጻር የነበራት ደግነትና የእንግዳ አቀባበል በወቅቱ ብዙ ሰዎችን እስልምናን እንዲቀበሉ ምክንያት መሆን ችሏል። ከዚህም በላይ የነበራት አመዛዛኝ እይታና ብልህነቷ ለመልእክተኛው ሰለላሁ ዐለይሂ ወሰለም ጠቃሚ ነበሩ። ለብልህነቷ ማስረጃ የሚሆነን ሙስሊሞች ከአጋሪዎች ጋር ባደረጉት የሁደይቢያ ስምምነት በተለይ ደግሞ ለ10 ዓመት የተደረገው ውጊያ ማቆም ስምምነት ነው። እነሱም የጥንካሬ ጫፍ በደረሱበት ሰዓት ስምምነቱ አጋሪዎችን ከነርሱ የበላይ ባለሙበት እንዲሆኑ ያደርጋል በሚል ሙስሊሞች ትዕዛዛቸውን ገሸሽ ባደረጉ ጊዜ ያደረገችው በቂ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ጸጉራቸውን ተላጭተው ወይንም አሳጥረው ብቻ ወደ መዲና እንዲመለሱ ትዕዛዝ ቢያስተላልፉም ትዕዛዛቸውን አለማክበራቸው እንዳበሳጫቸው ነገሯት። እሷም ከባልደረቦቻቸው ፊት ለፊት በመሆን ጸጉራቸውን እሳቸው ቀድመው እንዲላጩና እንዲያሳያቸው እንዲያ ካደረጉ ባልደረቦቻቸው ጉዳዩ የማይሻር መሆኑን ተረድተው እንደሚታዘዛቸው ገለጸለቻቸው። በትክክል የሆነውም ይህ ነበር። ጸጉራቸውን ከመላጨታቸው ለአፍታም ሳይቆዩ ባልደረቦቻቸው እሳቸውን ተከትለው መላጨት ጀመሩ። ስምንተኛ ኡሙ ሐቢባ ወይም ረምራ ቢንት አቡ ሱፊያን ረዲየላሁ አንሁ። በሰባተኛ ዓመተ ሂጅራ መልእክተኛው ሰለላሁ ዐለይሂ ወሰለም ኡሙ ሐቢባን ረዲየላሁ አንሁ አገቡ። ከዛ በፊት በኢትዮጵያ ስደት ወቅት የሞተው የአቡዱላህ ኢብኑ ጀህሽ ባለቤት ነበረች። በወቅቱ የኢትዮጵያ ንጉስ የነበረው ነጃሺ 4000 ዲናር መህር ጥሎሽ በመክፈል ለረሱል ሰለላሁ ዐለይሂ ወሰለም አጋቧት። ከዚያም ከሹራህቢል ኢብኑ ሐሰናህ ጋር አንድ ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ልከውታል። 9 ጁወይራህ ቢንት አልሐሪስ ረዲየላሁ አንሁ። መልእክተኛው ሰለላሁ ዐለይሂ ወሰለም የበኒ ሙስጠለቅ ጎሳ መሪ የነበረውን የአልሐሪስን ልጅ ጁወይራህን አገቡ። እሳቸውን ከማግባቷ በፊት ቀንደኛ ኢስላም ጠላት የነበረውና በማራይሲያህ ዘመቻ የተገደለው የሙሰይ ኢብኑ ዲራር ሚስት ነበረች። በዛን ወቅት እሷ በሙስሊሞች ተማርካም ነበር። 10ኛ ሶፊያህ ቢንት ሁየዕ ኢብኑ ሐጣብ ረዲየላሁ አንሁ። የእሷን ታሪክ ከዚህ በፊት ከረሱል ጋብቻዎች ጀርባ ያሉ ፖለቲካዊ ምክንያቶችን ስንጠቅስ ገልጸነዋል። 11ኛ መይሙና ቢንት አልሐሪስ ረዲየላሁ አንሁ።
መይሙና ከዚህ በፊት ስሟ በራህ ይባል ነበር። መይሙና የሚለውን ስም የሰጧት መልእክተኛው ሰለላሁ ዐለይሂ ወሰለም ሲሆኑ የመጨረሻ ሚስታቸው ነበረች። አይሻ ረዲየላሁ ዐንሁ ስለ እሷ ስትናገር መይሙና እጅግ አላህን ከሚፈሩና የዝምድናን ገመድ ከሚቀጥሉት አንዷ ነበረች ትላለች። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የአቢራህን ኢብኑ አብዱል ዑዛ ባለቤት ነበረች። አባስ ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷን እንዲያገቧት ግፊት ያደርጉባቸው ነበር። ጋብቻቸውም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሷና ለህዝቦቿ ለችግራቸው እርዳታዎች ትልቅ ክብር እንዳላቸው ማሳያ ተደርጎ ተወስዷል። ማጠቃለያ የምእመናን እናት ስለሆኑት የመልእክተኛው ሰለላሁ ዐለይሂ ወሰለም ሚስቶች በጥቂቱ ጨረፍ አድርገን ለማየት ሞክረናል። እነኚህ ሴቶች አላህ ሱብሓነሁ ወተዓላ የመልእክተኛው ሚስቶች በማድረግ እንዲሁም የምእመናን እናትንና በማጎናጸፍ ያላቃቸው ናቸው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ የነብዩ ሴቶች ሆይ ከሴቶች እንደማናቸውም አይደላችሁም፣ አላህን ብትፈሩ ትበልጣላችሁ። ያ በልብ ውስጥ በሽታ ያለበት እንዳይከጅል በንግግር አትለስልሱም፣ መልካምንም ንግግር ተናገሩ። እንደተመለከትነው ሁሉም የረሱል ሰለላሁ ዐለይሂ ወሰለም ጋብቻዎች እስልምናንና የእስልምናን ሸሪዓ ለማስጠበቅ ሲባል እንዲሁም ኢስላምን ከህዝቡ ጋር ለማስተሳሰር የተፈጸሙ ብቻ ነበሩ። እነኚህ ትልልቅ ጎሳዎችና ነገዶች በመልእክተኝነታቸው አምነው ኢስላምን ተቀብለዋል። ሁሉም ሚስቶቻቸው ከአኢሻ በስተቀር አግብተው የፈቱ ወይንም ባሎቻቸው የሞቱባቸው ነበሩ። ሚስቶቻቸው ብዛታቸው መጨመር የጀመረው ከሂጅራ በኋላ ጦርነቶች በሙስሊሞችና በአጋሪዎች መካከል መካሄድ ሲጀምሩ ነው። ይህ ጊዜ ከሁለተኛው ዓመተ ሂጅራ ጀምሮ እስከ 8ኛው ዓመተ ሂጅራ ሙስሊሞች አጋሪዎችን ለአንድና ለመጨረሻ ጊዜ ድባቅ እስከሚመቱ ድረስ ቀጥሎ ነበር። በእያንዳንዱ ጋብቻ ውስጥ ከስም አጥፊዎቻቸውና ከቀጣፊ ክሶቻቸው በተቃራኒ የመልእክተኛው ሰለላሁ ዐለይሂ ወሰለም ታላቅነትና ሰብአዊነትን እናረጋግጣለን። ጋብቻቸው ያለ ምክንያት የተፈጸመ ወይንም ወሲባዊ አምሮት ቢሆን ኑሮ ድንግልና ውብ ልጃገረዶችን መርጠው በማግባት ይህንን ፍላጎታቸውን ባሳኩ ነበር። ይህ ጥቁር ቅጥፈት የምዕራባውያን ጥንተ ነገር አጥኚዎችን እውነት እንዳይረዱና አይናቸው ደማቅ የእውነት ብርሃን እንዳይመለከት ጋርዶታል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ በእርግጥ እውነትን በውሸት ላይ እንጥላለን፣ አንጎሉንም ያፈርሰዋልም፣ ወዲያውም እርሱ ጠፊ ነው። ውድና የተከበራችሁ የነስር ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን አስተምሮ ለብዙዎች ተደራሽ ያደርጉ ዘንድ እየተማጸንን የዛሬው ፕሮግራማችን ይህን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ